ሜይ 5 የዕለቱ መልእክት ርዕስ የከበረውን አስቡ። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ፊልጵስዩስ ምዕራፍ 4 ቁጥር 8። አንድ ቤት ከተገነባ በኋላ የውስጥ ውበቱን የሚያመጡት ቤቱ ውስጥ ያሉት ዕቃዎች ናቸው። ጥራት ያላቸውና የከበሩ ወይም ውድ መሆናቸው ይበልጥ የቤቱን ገጽታ ያደምቁታል። ልክ እንደዚሁ በክርስቶስ ኢየሱስ ያገኘነውን ድነት ተከትሎ የምንኖረው ኑሮ በከበሩ መንፈሳዊ እሴቶች ሲሞላ እጅግ ያማረ ይሆናል። ስለዚህ ድነትን ካገኘን በኋላ የመንፈስ ፍሬ ማፍራት ይጠበቅብናል። ፍሬ ለማፍራት ደግሞ ምን ማሰብ እንዳለብን ትኩረት መስጠት ይጠበቅብናል። ትኩረት ሊያገኙ ከሚገባቸው እሴቶች መካከል እውነተኛ የሆነውን፣ ጭምትነት ያለበትን፣ ጽድቅ የሆነውን፣ ንጹሕ የሆነውን፣ ፍቅርን፣ መልካም ወሬን፣ በጎነትን፣ ምስጋናን ናቸው። እንግዲህ ከእውነት ይልቅ ሐሰትን፣ ከፍቅር ይልቅ ጥላቻን፣ ከመልካም ወሬ ይልቅ ክፉ ወሬን፣ ከምስጋና ይልቅ ማጉረምረምን፣ ከንጹሕ ይልቅ የቆሸሸውን መምረጥ መዘዙ ከባድ ስለሆነ እንደዚህ አይነት ልምምድ መታወቂያችን አይሁን። ነገር ግን ሕይወታችንን በከበሩ መልካም ሐሳቦች እናሸብርቀው። ለድምቀት የከበረውን አስቡ።